ሰላም ሰላም፣ እንዴት ናችሁ? ዩቲዩብ ተከታታዮች ይህን አካውንት ላይክ፣ ሼር እና ሰብስክራይብ አድርጉልን። ዛሬ ደግሞ የምናየው ምን መሰላችሁ? እንዴት ሲዲ ጽሁፎችን ወደ ስሪዲ ኢፌክት መቀየር እንደምንችል ነው የምናያቸው። እስኪ ፎቶ ብለን እንጻፍና ይህን ፎቶ በቀላሉ እንዴት ወደ ስሪዲ መቀየር እንደምንችል ሲምፕል ሜትድ ተጠቅመን እናሳያችሁ። ያው ካፒታል እናደርገዋለን። መጀመሪያ እስኪ ፎቶ ከዛ ይህን ፎቶ እንዴት ነው ወደ 3D ኢፌክት የምንቀይረው? ተለቅ ጎላና ጎን እንዲታየኝ እኛዋን ደብል ዱፕሊኬት እናደርጋታለን። ከዛ አንደኛውን ከለሩን ያው ነፃ እናደርገውና ሌላኛውን እናጥፈው። ለማንኛውም ሰውን ቆይ ላይኛውን ከዛ እስኪ እንጋረግን በኋላ እሺ እኛው ከለሩን ነፃ እናደርገው። ዱፕሊኬት ማለት ዱፕሊኬት የሚሆን ፓርት ነው። ከዛ ይሄን ፓርት እናደርገዋለን። ኮንትሮል ቲ እናደርገዋለን። ኮንትሮል ቲ ከዛ ኮንትሮል ሲካረባ ቀስታም ታችኛውን ቀስት አንድ ጊዜ እንጫናለን። አንድ ቀስት ከዛ በኋላ እናደርጋለን ሺፍት ኮንትሮል አልት ቀስት እንነካለን። አያችሁት እንዴት እንዳደረገው? እዚህ ጋር ዱፕሊኬት ያደርገዋል። 3D ኢፌክት ያደርገዋል። ይሄ ነው ሌት ማለት ይቻላል። እናጥፋውና ኤፍኤክስ እንስጠው እስኪ። ታችኛው ፓርት ኤፍኤክስ ታችኛው ፓርት ነው። ድሮፕ ሻዶ እንሰጠዋለን። ባሌ ካንስላዶ ላይኛው ነጥፋና እዚህ ጋር ድሮፕ ሻዶ እንገባለን። ድሮፕ ሻዶ ካደረግን በኋላ ሻዶ እንሰጠዋለን። 16 አካባቢ ጭማን 10 እኛን በቃ እንደሚመቻችሁ 17 አካባቢ ኦኬ እንለዋለን። ከዛ ኮንትሮል ሺፍት ኮንትሮል አልት ቀስት ወጣች። ቀስት ስንነካ ይሄ ደግሞ ከቅድሙ ድሮፕ ሻዶ ትንሽ ይሰራዋል። ድሮፕ ሻዶ ማለት ስቲል ኢፌክቱ ጎላ ያደርገዋል እና ላይኛው ሲሆን ይሄኛውን ኢንስቶል ከለር ዋናው ፓርት ይሄኛው ዋናው ሜን ኦብጀክቱ ነው። የመጀመሪያው ጻፍነው ፓርት ነው። ታችኛው 3D ነው። ይህን ይመስላል። ቀጣይ ፓርት እንድረሳችሁ ይህን ቻናል ሰብስክራይብ አድርጉልን፣ አበርታቱን። እናመሰግናለን።